ጤና ይስጥልን ውድ የፍንፍኔ መልቲ ሚዲያ አድማጭ ተመልካቾች የከበረ ሰላምታችን ባላችሁበት ይድረሳችሁ እንላለን። የአማራ ታጣቂዎች የዘር ማጽዳት ወንጀል ፈጸሙ። በሰሜን ኢትዮጵያ ለ2 ዓመታት በተካሄደው ጦርነት ሁሉም ተፋላሚ ወገኖች የጦር ወንጀሎች ፈጽመዋል የሚል ድምዳሜ ላይ መድረሷን አሜሪካ አስታወቀች። የአማራ ታጣቂዎች በምዕራብ ትግራይ አስገዳጅ ማፈናቀልና የዘር ማጽዳት ወንጀል መፈጸማቸውን ነው የአሜሪካ የውጭ ጉዳይ ኃላፊ አንቶኒ ብሊንከን ያሳወቁት። የኢትዮጵያ መከላከያ ሰራዊት፣ የኤርትራ ጦር፣ የህወሓት ኃይሎችና የአማራ ኃይሎች ለ2 ዓመታት በዘለቀው ደም አፋሳሽ ጦርነት የጦር ወንጀሎች ፈጽመዋል ሲሉ ነው አንቶኒ ብሊንከን የተናገሩት። ብሊንከን ይህን ያሉት ሰኞ መጋቢት 22 ቀን 2023 ዓ.ም የአሜሪካ የውጭ ጉዳይ መስሪያ ቤት የሀገራትን የሰብአዊ መብቶች ይዞታን በተመለከተ የሚያደርገውን ግምገማ ዓመታዊ ሪፖርት ይፋ በተደረገበት ጊዜ ነው። በጦርነቱ ከተሳተፉት አካላትም የትግራይ ነጻ አውጪን አስቀርተው የኢትዮጵያ መከላከያ ሰራዊት፣ የኤርትራ ጦርና የአማራ ታጣቂዎች ከጦር ወንጀሎች በተጨማሪ ግድያዎችን፣ መድፈርና አስገዳጅ ስደትን ጨምሮ በሰብአዊነት ላይ የሚፈጸም ወንጀል ፈጽመዋል ሲሉ ብሊንከን ገልጿል። ከሶስቱ ደግሞ የአማራ ኃይላት አባላትን ለብቻ ነጥለው በምዕራብ ትግራይ አስገዳጅ ማፈናቀልና የዘር ማጽዳት ወንጀል መፈጸማቸውንም ብሊንከን አሳውቋል። በቅርቡ ኢትዮጵያን የጎበኙት ብሊንከን እነዚህ ወንጀሎች ብዙዎቹ በጦርነት ውስጥ የተከሰቱ ሳይሆን ሆን ተብለው ታስበው የተፈጸሙ ናቸው ብሏል። በደም አፋሳሽ ጦርነቱ የተፈጸሙ ጥሰቶችን በተደጋጋሚ ሲናገሩ የነበሩት ብሊንከን ከዚህ ቀደምም የአማራ ታጣቂዎች በምዕራብ ትግራይ የዘር ማጽዳት ወንጀል ወይም ኤትኒክ ክሊንሲንግ መፈጸሙን መናገራቸው ይታወሳል። የውጭ ጉዳይ መስሪያ ቤቱ ያሉትን መረጃዎች መርምሮ ድምዳሜውን እንዳስተላለፈ ያሳወቁት ብሊንከን ይህ ድምዳሜ በአሜሪካ ፖሊሲ ላይ ወዲያውኑ የሚያስከትለው ለውጥ እንደማይኖር ቢገልጹም ወንጀሎቹን የፈጸሙ አካላት ተጠያቂ ሊሆኑ እንደሚገባም ነው ከፍተኛ አጽንዖት ሰጥተው የተናገሩት። ሁሉም ወገኖች አሉ ብሊንከን፣ ሁሉም ወገኖች ለተፈጸሙ ግፍ ዕውቅና መስጠት ዘላቂ ሰላም ለማምጣት ወሳኝ እርምጃ ነው። በኃላፊነት ቦታ የተቀመጡትን ጨምሮ ጥሰቶቹን የፈጸሙ አካላት ተጠያቂ ሊሆኑ ይገባል በማለት ነው የአሜሪካ የውጭ ጉዳይ ኃላፊ አንቶኒ ብሊንከን የገለጹት። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ የአሜሪካ የውጭ ጉዳይ ኃላፊውን ዘገባ ተከትሎ መጋቢት 21 ቀን 2023 ዓ.ም ባወጣውና በእንግሊዝኛ ጽሑፍ ተጽፎ በተሰራጨ ረጅም መግለጫው ይህን የአሜሪካ ውጭ ጉዳይ ሚኒስቴር ዘገባን የአሜሪካ የውጭ ጉዳይ ሚኒስቴር ዓላማ ምንም ሆነ ምን ዘገባው በተለያዩ የኢትዮጵያ ማህበረሰብ አባላት መካከል ያለው ክፍፍል በናረበት ወቅት በመሰራጨቱ ጠብ አቀጣጣይ ነው ሲል አጣጥሎ ነቅፎታል። የኤርትራ ውጭ ጉዳይ ሚኒስትርም የአሜሪካኖቹን ዘገባ መሰረተ ቢስና ስም አጥፊ በማለት አጣጥሎታል። ፕሪቶሪያ ላይ ጥቅምት 23 ቀን 2015 ዓ.ም የፌዴራሉ መንግስትና ህወሓት ግጭትን የማቆም ስምምነት መፈራረማቸውንም አስመልክቶ የአሜሪካ የውጭ ጉዳይ ኃላፊ አንቶኒ ብሊንከን የኢትዮጵያ መንግስትና ህወሓት የሰላም ስምምነት መፈረማቸው ብዙ ሕይወት አድኗል፣ የብዙ መቶ ሺዎችን ሕይወት ለውጠዋልም ብሏል ብሊንከን። እንግዲህ ውድ የፍንፍኔ መልቲ ሚዲያ አድማጭ ተመልካቾች ለዛሬ ልንነግራችሁ ያሰናዳነው ወሬ ይህንን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። የፍንፍኔ መልቲ ሚዲያን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያድርጉ። ፍንፍኔ መልቲ ሚዲያ የታሪክና የመረጃ ምንጭ